የተላኩ ውጤቶችን ነው የምንቀጥለው። እዚህ ጋር 96 አለ። አመሰግናለሁ በጣም እንኳን ደስ አለ የሚል አለ። እዚህ ቴንክ ዩ ቲቸር ቲቸርዬ በጣም በጣም አመሰግናለሁ። የምር አክብሮቴ ለመግለጽ ቃላት ያጥረኛል። እና ኢኮኖሚክሴን እና ጂኦግራፊ በአንተ ቪዲዮ ስከታተል ነበር። በዛም ተጠቅሜያለሁ። ሁለቱንም ሰርቻለሁ። በተጨማሪም ምክርህን ጭምር ነው ለዚህ ያበቃኝ። 404 ነው ያመጣሁት። ግን ከኔ ይሄ ማንም አይጠብቅም። ምክንያቱም ከ9 እስከ 11 ባለው በቀዳዳ በትንሽ ውጤት ነበር ማልፈው። አሁን ግን ከክላስ አንደኛ በዛም ችሎታ ሳላደንቅ አላልፍም። በዛው 2018 ተማሪዎች ጎበዙ። ከምንም በላይ ይህ መምህር ያዙ። እመኑኝ ታልፋላችሁ፣ ታሳካላችሁ። ቲቸር ከምነግርህ በላይ ያንተን ቪዲዮ እያየው ብዙ ነገር ተምሬያለሁ። አሁን ላይ 3 አምጥቼ ያለፍያለሁ። በጣም ነው የማመሰግነው። ፍሬሽ ላይም አብረን እንደምንቆይ ተስፋ አድርጋለሁ። አዎ አሉ፣ የፍሬሽማን ኮርሶች አሉ፣ የተሰሩ አሉ። ብዙ ተማሪዎች አምናም ከዛ በፊትም 3 ወደ 4 እንደዚህ ዓመት ኦልሞስት ወደ 5 ዓመት ሊሆን ነው በጣም ሲጠቀሙባቸው የነበሩ ቪዲዮዎች አሉ። አሁንም እየተሰሩ ነው። ፍሬሽማን ላይም አብረን ነው የምንቀጥለው። ሰላም ቲቸር ተስፋ እንዴት ነህ? ላመሰግንህ እፈልጋለሁ። አልፌያለሁ። በጣም ረድተኸኛል። አንተን መከታተል የጀመርኩት ዩቲዩብ ከጀመርክ ጀምሮ ነው ማለት ይችላለሁ። ማለት ከ4 ዓመት ጀምሮ ማለት 9 ኤንድ 10 ስላለው ውጤቴ በክላስ አይ ነበር። ነገር ግን 11 ከገባው በኋላ በተለያየ ችግር ምክንያት እንደ ድሮ ባልሆንም አልሐምዱሊላህ 12 ከገባው ለኢንተራንስ 3 ወር ሲቀር ጀምሬ በአንተ በሰራቸው ቪዲዮዎች ይኸው ዛሬ 416 አምጥቼ አልሐምዱሊላህ አልፌያለሁ። አመሰግናለሁ። በርታልን ተስፋዬ። ጌታን በጣም አመሰግናለሁ። በጣም ጥሩ አስተማሪ ነህ። 482 የሰራሁት የግቢያችን ከፍተኛ ፈጣሪ ይባርክ። እንኳን ደስ አለ። በጣም ነው የማመሰግነው። በጣም የማታ ተምሬ የማልፍ አይመስለኝም ነበር፣ ግን ያንተ ቪዲዮ በጣም ነው ማርያምን የጠቀመኝ። አመሰግናለሁ። እና አሁን ላይ የማታ የምናምን የሚባል ነገር የለም ነው ዘመኑ። ሁሉም ነገር ያለበት ስልካችሁ ውስጥ ሁሉም ነገር የተሟላበት ስለሆነ አማርጣችሁ ማየት ማንበብ የምትችሉበት ጊዜ ነው እና ምክንያት ማቅረብ የምትችሉበት ዘመን አይደለም። አሁን እንትን ያላለፍኩት መምህሩ ስለማያስተምር ትምህርት ቤታችን እንትን ስለማይል ምናምን የሚል ምክንያት የምታስቀምጡበት አይደለም። ኦልሞስት ሁሉም ቪዲዮዎች አሉ፣ ሁሉም ቶፒኮች ተሰርተዋል። ስለዚህ ማጥናት ማንበብ የእናንተ ድርሻ ነው። አንብቦ ተዘጋጅቶ መስራት የእናንተ ድርሻ ነው ማለት ነው እና ማይንዳችሁን እንደዛ አትሙሉት ወይንም አታስቡ። የሆነ እንደማትችሉ አይነት የሆነ ሰበብ ለማስቀመጥ አትሞክሩ ነው። ጀስት ስልክ ካላችሁ በቂ ነው። ቲቸር አመሰግናለሁ። 410 ሰርቼ አልፌያለሁ። አንተ ልዩ አስተማሪ ነህ። እኔ የአንተን ቪዲዮ 10 ስገባ ነው የጀመርኩት። ለተማሪዎች እግዚአብሔር የሰጠህን ሰው ነህ። በጣም አመሰግናለሁ። እኔ ሌኮቭ ምን ብለህ ምን ይገልጽሃል? በጣም አመሰግናለሁ። ይኸው በአንተ ኢንተራንስ አለፍኩ። 100% ያንተን ቪዲዮ ብቻ አይቼ ምንም እንኳን አንተን እንዳስተማርከኝ ባላመጣም እግዚአብሔር ይባርክ። ቪዲዮ እንደ ፊልም ነው ማየው ብትለኝ እንደዚህ ነው ያው ማየትም ያለባችሁ። ኦልሞስት ቪዲዮዎችን ስንሰራ ምንም ይዘለል ነገር የለም። ኢትዮጵያ ኤዱኬሽን ላይ በምንሰራቸው ቪዲዮዎች ላይ እያንዳንዷ ነገር ናት የምትሰራው፣ እያንዳንዷ አክቲቪቲ። ምክንያቱም ቴክስት ቡክ ላይ ነው ቤዝድ መሆን ያለባችሁ። ፈተናም የሚመጣው እንደዛ ነው። የተሰጣችሁ ትፈተናላችሁ የተባለው ቴክስት ቡክ ነው። አንዳንድ ልጆች ሌሎች ሪፈረንስ ላይ ጊዜ ያጥፋሉ። ሌሎች ኖቶችን በማንበብ ብዙ ጊዜ አሁን ኖት አለ ወይ ብለው ይጠይቁኛል። ኖት የለም። ኦልሞስት ከሁሉም ፓርት እኮ እኩል ቻንስ ነው የመምጣት እድል ያለው። ስለዚህ አሁን ኖት በሚወጣበት ጊዜ የሆነ የሚቀር ፓርቲ ይኖራል፣ የሚቆራረጥ ፓርቲ ይኖራል እና እስካሁን ኖት ማውጣትም ብዙም አልደግፍም፣ ግን ያው ዋና ፖይንት ለማስታወስ ነው በሚለው ቢሆንም መነበብ ያለበት ሙሉ ቴክስት ቡክ ነው። ቴክስት ቡክ ላይ ነው ቤዝድ መሆን ያለባችሁ። መጀመሪያ የተሰጣችሁ ማኑዋል አንብቡ የተባለው
ፈተና ይመጣል የተባለው ከዛ ስለሆነ ያንን ስትጨርሱ ወደ ሌሎች ነገሮች ማለፍ ትችላላችሁ ፍሪ ስትሆኑ። ስለዚህ ኢትዮጵያ ኤዱኬሽን ላይ ያሉ ቪዲዮዎች እያንዳንዱ ከጫፍ ጫፍ ይህንንም እንትን በማለት ነው፣ ግንዛቤ በማስገባት ነው ምንም ነገር የማይዘለለው። እያንዳንዱ ቶፒክ ክሊር እያደረግን ነው የምንሰራው። እያንዳንዱን ቶፒክ ሳንዳስስ፣ እያንዳንዷን ላይን ሳንዳስስ አናልፍምና ለዚህም ነው። ስለዚህ ቪዲዮን ከፍታችሁ ጀስት ቁጭ ብላችሁ ብታዩም ሌላ ቴክስት ቡክ ለመክፈት እንትን ብትሉ ማለት ነው ጀስት ሁሉም ነገር ስላለ ቴክስት ቡክ ራሱ ኦልሬዲ ስላለ ቪዲዮ ካላችሁ በቂ ነው እና ትሰራላችሁ። እርግጠኛ ነኝ ቪዲዮዎችን በደንብ ካያችሁ ትሰራላችሁ። የሚከብድ ነገር የለውም። እሺ ፊዚክስ ኦኬ፣ ፊዚክስ ተበላሽቶ ነበር መሰለኝ ሲስተካከል እንደዚህ ሆነ። 492 ነበር 528 ሆኗል። ፊዚክስ ተስተካክሎ። ሰላም ቲቸር ዩ አር ዘ ሌጀንድ አይ ጀስት ዋና ቱ ሴ ታንክስ ስፔሻሊ ፎር ማትስ ኤንድ ባዮሎጂ። ቲቸር አንተ የለፋኸውን ያክል ባላመጣም አልፌያለሁ፣ በጣም አመሰግናለሁ። ዩ አር ዘ ፋዘር ኦፍ ኦል ኢትዮጵያን ስቱደንትስ። ዋናው ማለፉ ነው። ካለፍክ በኋላ ያ አሁን ላይ ግማሽ ማምጣቱ ነው ዋናው። ስለዚህ በቂ ነው። ከዚህ በኋላ ባለው ጆርኒ ደግሞ የበለጠ እያሻሻሉ መሄድ ነው። በጣም ነው የማመሰግነው። ውጤቱ ያንተ ነው ማለት ይቻላል። ምክንያቱም ሙሉ ቪዲዮ ነው ያየሁት። ደግሞ ፊዚክስ ተስተካክሏል። የኔ ጀግና ባንተ ነው ይሄ ሁሉ የሆነው። በርታልኝ። ጌታ ዘመንክን ይባርክ። በጣም ነው የምወድክ። ቴንኪዩ። እንኳን ደስ ያለሽ። ሰላም ቲቸር ተስፍሽ። የማታ ተማሪ ሆኖ የ12 ማለፍ ትንሽ ይከብዳል። ምክንያቱም 9ኛ 10ኛ 3 ዓመት 11ኛ እና 12ኛ 3 ዓመት የ6 ዓመት ትምህርት አስታውሶ መፈተን ከባድ ያደርገዋል። እሱም ብቻ አይደለም ብዙ ዲስትራክሽን አለ። ግን ሁሌም ያንተን ቱቶሪያል ቪዲዮ ነበር የምከታተለው። ከአላህ በታች ክሬዲቱ ያንተ ነው። አብዝቼ ያመሰግናለሁ ወንድሜ። አይኦዩ ጀስት የማታ ተማሪ ሆኖ ሰርቶ ማለፍ ይቻላል የሚለውን ነው እነዚህ ልጆች የሚያሳዩት። እንግዲህ ይሄ 2ኛ ተማሪ ነው። ስለዚህ ምንም የምታቀርቡት ሪዘን የለም ነው እንትን ላለመስራታችሁ፣ ላለማጥናታችሁ እኔ በዚህ ምክንያት ነው የምትሉት ነገር አይኖርም። ከዚህ በኋላ ባለው እስካሁን ባለው ያው ሆኗል፣ የሆነ ሆኗል። ከዚህ በኋላ ባለው ግን ከተጠና ከተሰራ እንግዲህ የማታ ትምህርት ማለት ወንድማችን እንደሚነግረን 3 ዓመት ነው የተማሩት። ዲስትራክሽን አለ። ኖርማል ለመማር አይ ቲንክ ብዙ ስለማይችሉ ነው መሰለኝ በተለያዩ ምክንያቶች እና ይቻላል ማለት ነው እና እንደሚቻል ማሳያ ናቸው እነዚህ ሰዎች። ምድር ላይ እንዳንተ የታደለ ያለ ሰው እኮ ህንፃን እኮ ነው የሚሰራው። አንተ ግን ስንት ዶክተሮችን፣ አስተማሪዎችን ስንት የልፋት ስንቱን ገነባው። አሁንም ቢሆን በርታለኝ ያለ ይቀጥላል እና አዎ በቃ በጣም ደስ የሚለኝ ነገር ይሄ ነው። በቃ አንድ ሰው እንኳን መጥቀም ከቻሉ በቂ ነው። እኔ ምን ብዬ አምናለሁ? እግዚአብሔር ወደዚች ምድር ለአንድ ሰው ብሎ ሊያመጣን ይችላል። ለአንድ ሰው ብዛቱን ምናምን ብዙ ሰውን እንትን ማድረግ ምናምን ተውትና ለአንድ ሰው ሊፈጥረን ይችላል። ለአንድ ሰው ኬር ስለሚያደርግ እና እኔ ደግሞ ከአንድ ሰው በላይ አግኝቻለሁ ብዬ ነው ማስበው። እና ብዙ አሁን እንደዚህ ኢንተራንስ ሰሞኑን እንትን አለ እንጂ ብዙ አመቱን ሙሉ የሚላኩልኝ የሚገራርሙ ደስ የሚሉ የሚያስቀጥሉኝ ኮመንቶች አሉ። እና ይሄን እያየው ካልቀጠልኩ እንግዲህ በምን እቀጥላለሁ? በቃ በጣም ሞቲቬት የሚያደርገኝ ነገር ነው። የበለጠ እንድሰራበት፣ የበለጠ እንድቀጥል እና ከመጥቀም አንጻር እንድሰራበት የሚያደርገኝ ነው። ኮንግራቹሌሽንስ ቲቸር ዊ ዲድ ኢት። እንዲህ እኔም እንደምልክልክ እርግጠኛ ነበርኩ። ይሄ የእኔ ልፋት ብቻ አይደለም ያንተም ነው። ቴንክ ዩ ዌሎት ቲቸር። እንደዚህ ይላሉ። እኔም እልካለሁ እንደዚህ በቀጣይ አመት የሚሉ ልጆች አሉ፣ እንደዚህ ቪዲዮ የምሰራውን አይተው። ስለዚህ ለመላክ ተዘጋጁ፣ ትልካላችሁ ደግሞ። ሰላም ሌኮፍ አለፍኩኝ እኮ ቃል በገባሁት መሰረት እሱ ነው ብርታት የሆነኝና አመሰግናለሁ። እንዲሁም ኢትዮጵያ ኤዱኬሽን ከጎኔ ነበርና ሰው ልጁን አስከፍሎ ሰው ቀጥሮ ሊያስጠና ይችላል፣ ግን
እኔ ቤተሰብ አቅሙ ስለሌላቸው በራሴ ጥረት እግዚአብሔር ተጨምሮ ያንተን ቪዲዮዎች እያየው ብዙ ነገሮችን ተምሬያለሁ። ስለ ህይወትም ስነ ልቦናዊ ነገሮች። ለዚህ እግዚአብሔር ይክፈልህ ምልህ ስለ ሁሉም አመሰግናለሁ። አሜን። ደስ ይላል። ደስ ስለሚሉ ኮመንቶቻችሁ ስለላካችሁት በጣም ነው የማመሰግነው። በርቱ፣ አለን፣ አብረን እንቀጥላለን። ብዙ ነገሮችን እናደርጋለን ከዚህ በኋላ። የምትፈልጉትን ማንኛውንም አስተያየት እንደዚህ ቪዲዮ እንድሰራላችሁ የምትፈልጉትን ምክርም ሊሆን ይችላል ኮመንት ላይ ጻፉልኝ። እንቀጥላለን። የበለጠ እየሰራን እንቀጥላለን። የበለጠ ታጠናላችሁ፣ የበለጠ ትሰራላችሁ። ከዚህ ከፍ ያለ ቁጥር ደግሞ እንጠብቃለን ወደፊት ብዙ ቁጥር። በቃ ሁላችሁም እንድታልፉ አይነት ነው የምንፈልገው ነው።